የመንግስት ተቃዋሚ ሆነው ቁልፍ ስልጣን ከተቸራቸው ጥቂቶች መሃል ናቸው አቶ በለጠ ሞላና አቶ ጌታቸው ረዳ። አንደኛው ከአብን ሁለተኛው ከህወሓት ጓዳ ነው በክረምቱ የዝውውር መስኮት የፌዴራል መንግስቱን አስተዳደር የተቀላቀሉት። አሁን በጠቅላይ ሚኒስትሩ ስር ጥሩ ስልጣን ተሰጥቷቸው ሀገር ያገለግላሉ። ታዲያ ሁለቱም ግለሰቦች የማያግባባቸው ጉዳይ ጥቂት አይደለም። በብዙ ሐሳብ ይቃረናሉ። ከተቃርኖው መሃል አንዱ ዛሬ በአደባባይ ወጥቷል። ጸቡም የግል ጸብ ሆኗል። የጸቡ መነሻ የአምባሳደር ማሲንጋ ጉዞ ነው። ከጉዞው በኋላ አቶ ጌታቸው ረዳ የለጠፉት ጽሑፍ አቶ በለጠን አስቆጥቷል። በብስጭት የታሸ የመልስ ምትም አስልኳል። አምባሳደር ማሲንጋ ለምን ወደ ወልቃይት ሄዱ? አቶ ጌታቸውና አቶ በለጠን ያጣላቸው ምንድን ነው? ነገርን ከስሩ ውሃን ከጥሩ ነውና ተረቱ። ጉዳዩን ከስሩ በቀላል ቋንቋ ለመረዳት እንሞክር። ከዛ ወደ ሁለቱ ሹመኞች ጸብ እንመለሳለን። በተለምዶ ወልቃይት እየተባለ የሚጠራውና የአማራና የትግራይ ክልሎች ከሚያጨቃጭቁ ግዛቶች አንዱ የሆነው አካባቢ ሁሉም አይነት ችግር የከበበው የቀውስ ሚስቶ መሆኑን ተንታኞች ይናገራሉ። እንዲህ ሲል የጻፈው ሪፖርተር ነው። ይህ ቀጠና የክልላዊ ወሰን ውዝግብና የአገራዊ ድንበር ግጭት የከበበው ነው። ቀጠናው ውስጣዊ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነትም የሚንጠው ነው። ወልቃይት ድንበርን፣ ወሰንን፣ ብሔርን ወይም ማህበረሰብን ማዕከል ያደረጉ ግጭቶች ብቻ ሳይሆን ከባድ ኢኮኖሚያዊ ግብግብ የሚካሄድበት የውዝግብ ሜዳ ነው። የትግራይና የአማራ ክልሎች የየራሳቸውን የታጠቀ ኃይል አሰልፈው በአይነ ቁራኛ የሚተያዩበት የወልቃይት አካባቢ ነው። በኢትዮጵያና በሱዳን መካከል ሄድ መለስ እያለ የድንበር ግጭት የሚነሳበት መሬት የአልፋሽጋ መገኛም ነው። አንዳንዶች ወልቃይት የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡም ይሁን እንጂ አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን የሚጠቅሱም ቁጥራቸው ቀላል አይደለም። ይህን መሰል የተዳፈነ እሳትን ይዟል የሚባለውን የወልቃይት አካባቢ ውዝግብን ለመፍታት ሰፋ ያለና ሁለንተናዊ የሆነ እይታ ያለው የችግር አፈታት መፍትሄ ማቅረብ ይጠይቃል ቢባልም ነገር ግን እስካሁን ባለው አካሄድ ከሁሉም አቅጣጫ የቃላት መወራወርና ጩኸት የበዛበት ፖለቲካ ማራመድ ሲቀድም ነው የሚታየው የሚለው ጎልቶ ይነሳል። ሚያዝያ 8 ቀን 2017 ዓ.ም የአማራ ክልል መንግስት ኮሚኒኬሽን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸውን ይፋ አደረገ። የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት አለበት የሚለው የክልሉ መንግስት ኮሚኒኬሽን መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለውና ምክትል አስተዳዳሪ እንዲሁም የጸጥታ ዘርፍ ኃላፊው ኮሎኔል ደመቀ ዘውዱን ጨምሮ ሌሎች አመራሮች ስልጠናውን መውሰዳቸውን አስታውቆም ነበር። ይህ ያስቆጣው የትግራይ ክልል የመንግስት ኮሚኒኬሽን ግን ጉዳዩን ሆን ተብሎ የተደረገ ትንኮሳ ሲል ነው የገለጸው። የትግራይ ክልል ኮሚኒኬሽን ባወጣው የአጸፋ መግለጫ የትግራይ ሉዓላዊ ግዛት የሆነ አካባቢን የአማራ ክልል አድርገው በተደጋጋሚ መግለጻቸውና ዘገባ መስራታቸው ተራ ስህተት አይደለም ሲል ነው በአማራ ክልል መንግስትና መገናኛ ብዙሃን ላይ ተቃውሞ ያቀረበው። ነገሩን ጸረ ሰላም እንቅስቃሴ ሲል የጠቀሰው የትግራይ ክልል ኮሚኒኬሽን የፕሪቶሪያ ሰላም ስምምነትንም ይጥሳል ብሎታል። በመጋቢትና በሚያዝያ የወልቃይት ውዝግብ በሁለቱ ክልሎች መገናኛ ብዙሃንና ፖለቲከኞች ዳግም ጎልቶ መሰማት የቀጠለ ሲሆን ይህ ሁኔታ ደግሞ በረድ ብሎ የቆየው የወልቃይት አካባቢ ፖለቲካ ትኩረት እንዲያገኝ አድርጓል። የአማራ ክልል የወልቃይት አካባቢ የጸጥታ ኃይል የሚለውን የተከዜ ግንባር የተባለ የታጠቀ ኃይል በተከታታይ ማስመረቁን ይፋ ሲያደርግ ሰንብቷል። በማይካድራ በሁመራና በሌሎችም ቦታዎች የተከዜ ግንባር ሰልጣኞች ተመረቁ የሚለው ዜና ከአማራ ክልል ጎልቶ በሚሰማበት በዚህ ወቅት ደግሞ ከትግራይ በኩል የተቃውሞ ድምፅ ሲሰማ ነበር የሰነበተው። ከሁለቱ ክልሎች መንግስታት የቃላት ጦርነት በተጓዳኝ በየሚዲያው ወጥተው አስተያየት ሲሰጡ የሰነበቱ ሁለቱን ክልሎች ወክለው የሚናገሩ የፖለቲካ ልሂቃንም ቢሆኑ ወልቃይት የኛ ነው የሚሉበትን ሙግት ከማቅረብ በዘለለ አንዱ ሌላውን በከረሩ ቃላት ሲተቹ መደመጣቸው ቀጥሎ ነበር።
የወልቃይት ጉዳይ ይመለከተናል ከሚሉ ከሁለቱም ክልሎች የፖለቲካ ልሂቃን ንግግሮች የአካባቢው ጉዳይ ገና እንዳለየለት ትንሽ መስመር ሳት ካለ ወደ ግጭት ሊገቡ የሚችሉበት ሰፊ ዕድል እንዳለ ብቻ ሳይሆን በሁለቱም ወገኖች የተለያዩ ዝግጅቶች እንዳሉ የሚጠቁሙ ነበሩ። በትግራይ ክልል ወገን የአማራ ክልልን የተከዜ ግንባር የተባለ ኃይል አሰልጥኖ ለጦርነት እየተዘጋጀ ነው የሚል ክስ ይሰማል። በተቃራኒው ደግሞ ከአማራ ክልል ወገን ህወሓት በወልቃይት ቀጠና ትንኮሳ ለመፈጸም እየተንቀሳቀሰና እየተዘጋጀ ነው፣ በሱዳን ያቆየውን የሰለጠነ ጦር በመጠቀም በሱዳን የተሰደዱ የወልቃይት ተወላጆችን ከማደን ባለፈ በወልቃይት ቀጠና ጦርነት ለመክፈት እየሞከረ ነው የሚል ስሞታ ይሰማል። ከሁለቱም ወገኖች ሕግ ይከበር የሚለው ተደጋግሞ ይደመጣል። የወልቃይት ጉዳይ የፕሪቶሪያን ስምምነት ብሎም ሕገ መንግሥቱን ባከበረ መንገድ ነው መፈታት ያለበት የሚል አቋምም ይስተጋባል። ከሁሉ በላይ ደግሞ ስታትስኮ ይከበር የሚል ክርክር ተደጋግሞ ይደመጣል። የወልቃይት ችግር በሰላማዊና በሕጋዊ መንገድ እስካሁን መፈታት ለምን እንዳልቻለ የብዙ ወገኖች ጥያቄ እንደሆነው ሁሉ ወደ ስታትስኮ መመለስ ማለት ምን ማለት ነው በሚለው ጉዳይ ላይም ጥያቄና ብዙ አይነት ክርክር ነው የሚደመጠው። የትግራይ ክልል ስታትስኮ ይመለስ ሲል አወዛጋቢ የወልቃይት ቀጠና ከጦርነቱ ወይም ከ2013 ዓ.ም በፊት ወደ ነበረበት ሁኔታ ይመለስ ማለቱን እንደሆነ ያስረዳል። የአማራ ክልል ወይም የወልቃይት ጠገዴ ማንነት አስመላሽ ኮሚቴ በበኩሉ ደግሞ አካባቢው ከ1983 ዓ.ም የሽግግር መንግስት በፊት ወደ ነበረበት ሁኔታ እንዲመለስ አቋሙን ያንጸባርቃል። ይህ ፍጹም የማይቀራረብ አቋም ሲሆን ረጅም የታሪክ ሙግት የሚያስነሳ ጭምር መሆኑ ይነገራል። በቅርብ ሰሞን የሳልሳዊ ወያነ ትግራይ ፓርቲ የውጭ ግንኙነት ኃላፊ አቶ ኃይሉ ከበደ ምዕራብ ትግራይ ወደ ሰሜን አውራጃ የተካለለው በ1948 ዓ.ም ነው፣ የራያን አመፅ ለመስበር ተብሎ እስከ ማይጨው ያለውን መሬት ኃይለ ሥላሴ ወሎ ብለው ለልጃቸው ሸለሙት። በግሌ ታሪክ ከሆነ የምናወራው የትግራይ ግዛት እስከ አሎሃ፣ ባምቢሎ፣ ጋሸና፣ ደንከል ድረስ ነው ብዬ አምናለሁ። ሆኖም ጉዳዩ በሕገ መንግሥቱ እልባት እንዲያገኝ ነው የምፈልገው በማለት ጫን ያለ አስተያየት መስጠታቸው ውዝግብ አስነስቶም ነበር። የአማራ ክልል ልሂቃን በተለይም የወልቃይት አማራ ማንነት አስመላሽ ኮሚቴ አባላት ደግሞ የአማራና የትግራይ ክልሎች ተፈጥሯዊ ወሰን ተከዜ ነው ይላሉ። የህወሓት ኃይሎች በትጥቅ ትግሉ ወቅት ተከዜን ተሻግረው ወልቃይትን በጉልበት መያዛቸውን ደርግን እያሸነፉ በመጡበት ወቅት ደግሞ ራያና ጠለምትን ጨምሮ ወደ ትግራይ እንዲካለሉ ማድረጋቸውንና ይህም በሽግግር መንግስቱ ወቅት ህጋዊ ማድረጋቸውን ይገልጻሉ። የወልቃይት ብቻ ሳይሆን የጠለምት እንዲሁም የራያ አማራ ማንነት አስመላሽ ኮሚቴ በሚል የተመሰረቱ ቡድኖች ይህን ታሪክ አጣቅሰው ወደ አማራ ክልል የመካለል ጥያቄ ማንሳታቸውን እንዲሁም የአማራ ማንነታችን ይመለስ ማለታቸውን ሲናገሩ ይደመጣል። ይህ ጥያቄ የመሬት ብቻ ሳይሆን የማንነት ይዘት ያለው ጉዳይ መሆኑን በመጥቀስ እንዲሁም በኢትዮጵያ ከመጣው የፖለቲካ ለውጥ በፊት ለረጅም ዓመታት ለትግራይ ክልል መንግስት እንዲሁም ለፌዴሬሽን ምክር ቤትና ለፌዴራል መንግስቱ በተደጋጋሚ ቀርቦ መመለስ ባለመቻሉ በትጥቅ ወደ ታገዘ ተቃውሞና ትግል ሲደረግ መቆየቱን ይተርካሉ። የእነዚህ አካባቢዎች ጥያቄ በሕጋዊና በአግባቡ ባለመመለሱ የተነሳ ጉዳዩ ለረጅም ዓመታት ሁለቱን ክልሎች ሲያወዛግብ የመምጣቱን ታሪክም ይጠቅሳሉ። ህወሓት ተፈናቃዮቹ ወደ ቀያቸው የሚመለሱት ስታትስኮው ሲመለስና የመንግሥት መዋቅርም አብሮ ሲመለስ ብቻ ነው የሚል አቋም ወደ መያዝ ማዘንበሉ በሂደት መሰማት ጀመረ። ይህን ደግሞ ከህወሓት ጋር ውዝግብ ውስጥ ገብቶ የቆየው በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ባለሥልጣናት ጭምር በአደባባይ ሲመሰክሩት ተደምጠዋል። በቅርቡ ደግሞ አቶ ጌታቸው ህወሓትን በወነጀሉበት አስተያየት ድርጅቱ ወልቃይትንም ሆነ የራያ መሬትን እንጂ ህዝቡን አይፈልግም እስከ ማለት መሄዳቸው ብዙ ውዝግብ አስነስቶ ነበር። ህወሓት መሬቱ ወደ እኛ ሳይመለስና አስተዳደራችን ድጋሜ ሳይመሰረት ተፈናቃዮች ተመልሰው አይሰፍሩም የሚል አቋም መውሰዱ በትግራይ ልሂቃን በኩል ጎልቶ ይደመጣል። ይህ ቢሆንም ህወሓት በየጊዜው የሚያወጣቸውን የትግራይ ሉዓላዊ መሬት በአስቸኳይ ይመለስ፣ ህገ መንግስታዊ ስርዓቱ
ወደ ነበረበት ይመለስ፣ እንዲሁም የፕሪቶሪያ ሰላም ስምምነት ይከበር የሚሉ የእነዚህን አጨቃጫቂ መሬቶች ጉዳይ የተመለከተ መግለጫዎቹን የቀጠለ ሲሆን ከአማራ ክልል ተመሳሳይ አጸፋ መሰጠቱም እንዲሁም ቀጥሏል። በቀደሙ ጊዜያት የራያ እንዲሁም የጠለምታ አካባቢ ተፈናቃዮችን በመመለስ ሂደት አንጻራዊ የሆነ መለስተኛ ግጭት በየቦታው መከሰቱ በተጨማሪም እንደገና ለጦርነት የሚዳርግ ስጋት መፈጠሩ አይዘነጋም። አሁን ደግሞ የወልቃይት አካባቢ ተፈናቃዮችን የመመለስ ጉዳይ ጎልቶ መሰማት የጀመረ ሲሆን ይህን ተከትሎም ግጭት እንዳይነሳ እየተሰጋ ነው። በወልቃይት ቀጠና የተከዜ ዘብ የሚባል የታጠቀ ኃይል መኖሩ ብቻ ሳይሆን ገና ትጥቅ ያልፈታ የትግራይ ሰራዊትም በትግራይ ወገን መኖሩን ታሳቢ በማድረግ በወልቃይት በማንኛውም ሁኔታ ግጭት ቢፈጠር አድማሱ ሊሰፋ እንደሚችል ነው ብዙዎች የሚሰጉት። በአቶ ጌታቸው ይመራ የነበረውና ስልጣን የለቀቀው የትግራይ ክልል ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ቢሮ ዋና ዳይሬክተር የነበሩት አቶ ጣዕመ አረዶም ይህን ስጋት ከሰሞኑ በሚያጎላ ሁኔታ ነው ለሚዲያ የተናገሩት። የፕሪቶሪያ ሰላም ስምምነት አጨቃጫቂ አካባቢዎች ብሎ የገለጻቸው ቦታዎች ጉዳይ በሕገ መንግሥቱ መሠረት እንዲፈቱ ወስኗል። ከእነዚህ አካባቢዎች የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ከስምምነት የተደረሰና እንቅስቃሴ የተጀመረ ቢሆንም ነገር ግን ከራያ አካባቢ የተፈናቀሉትን ሙሉ ለሙሉ በሚባል ደረጃ መመለሱ የተሳካ ቢሆንም ያም ሆኖ ሥራው እንዲደናቀፍ የህወሓት ኃይል ሲሠራ ነበር። ከምዕራብ ትግራይ የተፈናቀሉትን ሰዎች ለመመለስ እንዳይቻል ያደረገው የህወሓት ኃይል ነው። አንዴ ጠቅላላ ጉባኤ አደርጋለሁ በማለት ውዝግብ በመፍጠር ከዚያ ወዲህ ደግሞ ከጊዜያዊ አስተዳደሩ ጋር ግጭት በመፍጠር በትግራይ አለመረጋጋት እንዲከሰት በማድረግ ስራውን ያደናቀፈው ራሱ ህወሓት ነው። በየጊዜው አጀንዳ እየፈጠረ ከፌዴራል መንግስት ጋር አተካራ ውስጥ እየገባ ጭምር በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደር እንዳይረጋጋ አድርጎታል። ህወሓት ሱዳን የተሰደዱም ሆኑ ትግራይ ውስጥ ያሉ ተፈናቃዮች ወደ ቀያቸው ባይመለሱ ህወሓት ደንታ እንደሌለው ተናግሯል። መጀመሪያ ድርጅታችን ይዳን ብሎ ራሱ ደብረጽዮን ገብረ ሚካኤል ወደ ቀያችን መቼ ትመልሱናላችሁ ብለው ለጠየቁ ሰዎች ተናግሯል። ህወሓት ምዕራብ ትግራይን የምንይዘው በጦርነት ነው ብለው ዝግጅት ጨርሰዋል። ሱዳን ውስጥ ኡምራ ኮባና ቱነይድባ ካለው የትግራይ ስደተኛ ለውትድርና እየመለመሉ በሱዳን ያለውን አርሚ ሰባ እንዲቀላቀል እያደረጉ ይገኛል። በአወዛጋቢው የሱዳንና የኢትዮጵያ ድንበር አልፋሽጋ በኩል ባለው ሸረወይና ግንባርም አሰልፈውታል። እኔ እንደ አንድ የትግራይ ተወላጅ ይህ ለምንድን ነው የሚደረገው ብዬ ጠይቃለሁ። ከዚህ በፊት ከህወሓት ጎን ሆኜ ስዋጋና ስመክት ኖሬያለሁ። አሁን ግን ከዚህ ቀደሙም ወደ ከፋ እልቂት ትግራይን እንዳይከቱ ስል ነው የምቃወመው። ጦርነት አያስፈልግም የሚል አቋም ከያዝን ይህ ነገር አያስፈልግም ብለን መቆም አለብን። ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ አሁን የሚያስፈልገን ሰላም ብቻ ነው በማለት ነበር የወልቃይት ቀጠናን ወቅታዊ ፍጥጫን ያብራሩት። ወደ መነሻችን እንመለስና የሁለቱን ሹማምንት ጸብ እንጠቅልለው። አምባሳደር ማሲንጋ የሄዱት ወልቃይት ወደሚባለው አከራካሪ አካባቢ ነው። አቶ ጌታቸው ስለዚህ ጉዞ በሶሻል ሚዲያ ሲገልጹ ወደ ምዕራብ ትግራይ ያሉ ሲሆን አቶ በለጠ በዚህ ተበሳጭተው ምዕራብ ትግራይ የሚባል የለም፣ አምባሳደሩ የሄዱት ወደ ወልቃይት አማራ ነው የሚል መልስ በአደባባይ ሰጥተዋል። ይህንንም ንትርክ ብዙዎች ለማየት በቅተዋል። የእርሶስ ሐሳብ ምን ይሆን? ጻፉልን።